እነ ወይዘሪ ሽላሊት ምን ነው ጉድ አፈላችሁ እኮ አፈላችሁ። ቤተሰብ አልባ የሆናችሁ እናንተ፣ ዘረቢስ የሆናችሁ እናንተ፣ በየሄዳችሁበት የምትወልዱ እናንተ እንጂ ሩታዬ አይደለችም። ሩታ ቤተሰብም አልባ አይደለችም። ቤተሰብም የሸጣት ነገር የለም። የተሸጣችሁ እናንተ፣ ለአረብ ሀገር ሽንት ቤት እንድታጥቡ የተሸጣችሁ እናንተ እያላችሁ ምን ነው ሩታ ተሸጠች ቤተሰቦቿ ሽጠዋታል የምትሉ ምድረ ንገሩኝ ባይ ማለት ነው። እንትን ምንድን ነው እናንተ ክብርና ሞገስ ከራስ ይጀምራል። መጀመሪያ ራሳችሁ ጽድት አድርጉ በየሄዳችሁበት። እናንተ ኧረ ንገሩኝ አትበሉ። የምሬን ነው የምላችሁ። እኔ ምላሳም አድርጋችሁኛል፣ ተሳዳቢ አድርጋችሁኛል፣ ወረኛም አድርጋችሁኛል። እና ቤተሰብ አልባዋ ቤተሰብ ሽጠዋታል ሩታን። ለማን ነው የሸጣት? ለአብርሽ አባት ማለት ነው። ለአብርሽ አባት ሽጠዋታል፣ እየነገዱባት ነው። እውነታችሁን ነው፣ እውነታችሁን ነው። እናንተ አላችሁ አይደል በ6,000 ብርና በ10,000 ብር እናትሽና አባትሽን መሬት ሽጠው በሬ ሽጠው ለአረብ ሀገር የሸጡሽ፣ ለአረብ ሀገር የሸጡሽ ማለት ነው። ማን ነው የተሸጠው? የተሸጥሽ አንቺ። አረብ ሀገር መታ እኮ አንገቷ ደፍታ ተሰባብራ እያለቀሰች ወይም ደግሞ እየተሰደበች እየተገለመጠች እኮ ሩታ የምትሰራው ነገር የለም። ሩታ ያለች እኮ ቤተሰብ ዋጋ ነው። ሩታ ያለች እኮ ባል ዋጋ ነው። ነገር ግን ዛሬ ላይ በሚሰራው ነገር ለእኛ ግድ አይሰጠንም። ነገር ግን ቤተሰቦቿ ሽጠዋታል። የተሸጣችሁ እናንተ አላችሁ አይደል? ምድረ መሀይም በጎች። እኛ በጎች ትሉናላችሁ እንጂ በግ አላችሁ አይደል? እናንተ ባላችሁ ፈታችሁ እዛ ልጅ ጥላችሁ እዚህ አግብታችሁ የምትኖሩ ያለ ኒካ አግብታችሁ የምትጋደሙ የምትዝረከረኩ ዝርክርኮች እማናቃችሁ መሰላችሁ? እንደ ምድረ ንገሩኝ ባይ ማለት ነው። ለአረብ ሀገር ሽንት ቤት እንድታጥቢ የሸጠሽ ማን ነው? ሩታ የተሸጠችው ወይስ አንቺ ነሽ? ማነው የተሸጠው? እናንተ ዘረኛም ጥንብ ዘረኛሞች ማለት ነው። በዘረኝነት የማትወጡ የገማችሁ ግሞች፣ በምንም ነገር የማትጸዱ ቆሻሾች ማለት በረኪናና ክሎሮክስ ራሱ አይበቃችሁም ለእናንተ ለማጽዳት ማለት ነው። መጀመሪያ ሩታ ከመሳደባችሁ በፊት የአብርሃምን አባት ከመሳደባችሁ በፊት እራሳችሁ ጽድት አድርጋችሁ አጽዱ። እናንተ እኮ ቤተሰብ አልባ ማን ነው? ቤተሰብ አልባ እኮ እናንተ ናችሁ። አሳዳጊ የበደላችሁ ማለት አስተዳደጋችሁ ራሱ የሚሰቀጥጥ የሚያስጠላ የሚገማ የሚሸት ሚዲያው ራሱ ያሸተታችሁ ያገማችሁት እናንተ። ምክንያቱም ቤተሰብ አልባ ስለሆናችሁ እራሳችሁ አያችሁ አይደለ? ልንገራችሁ፣ ቤተሰብ አልባው እናንተ፣ ቤተሰብ የሸጣችሁ እናንተ። ምድረ ንገሩኝ ባይ ንገሩኝ አትበሉ። መናገር አቅቶን አይደለም። ለማንኛውም አሁን ይሄ ያገባችሁትን አዳዲስ ያገባችሁትን ባል በደንብ አድርጋችሁ ያዙት። በዚህ ምላሳችሁ በዚህ የሆነ እባብ የሆነ መርዝ የሚረጨው ምላሳችሁ በዚህ በመጣው ምላሳችሁ ባላችሁ እንዳይፈታችሁ ነግራችኋለሁ። እውነቴ ነው ምላችሁ። ሩታ እንኳን ልትሸጥ ቀርቶ ማለት ነው ለምንም ነገር እንትን የምትባል ሴት አይደለችም። ቤተሰቦቿን በእሷ የሚጠብቁ ቤተሰብ አይደለም ያላት ልንገራችሁ አይደል። እናንተ ግን መሬት ተሽጦ በሬ ተሽጦ ነው የተላካችሁ የዚህ ለሽንት ቤት እንድታጥቡ የተሸጣችሁ። አዎ እኔም እኮ ላጥብ ነው የመጣሁኝ ልክ እንደናንተ ማለት ነው። እኔ ግን አልተሸጥኩም። እኔ በፍላጎቴ ነው የመጣሁኝ። ምክንያቱም የተሸጠ ሰው ነው ቤተሰቡን የሸጠው ሰው ነው የሌላኛው ሰው ሄዶ ሸጠ የሚለው ማለት ነው። ስለዚህ ስራችሁ ነው እየመለስኩላችሁ ያለሁት እኔ ለእናንተ ማለት ነው፣ ለአንዳንድ ሰገጤዎች ማለት ነው። ድጋሚ ደግሞ ሩታ ምንም ትሰድቡናላችሁ፣ ሁለታችሁም ውሸታም ናችሁ የምትሉን እኔ ጋ ማለት ነው። ኮሜንታችሁ እያወጣሁ አልሰራባቸው። ምንድነው ማደርጋቸው? እዛ አፈር ዲም ያስበልቼ አሻችኋለሁ። ከዛ ብሎ ካደርጋችኋለሁ። ከዛ ዞር ብዬ እኔ ዞር ብላችሁ እኔ ቤት መታችሁ እንኳን ለመኮመት ለማየት ራሱ እንዲሰቀጥጣችሁ አድርጌ ነው ማባረራችሁ ማለት ነው። እናንተን ክፎች እናንተ ቤተሰብ አልባ የሆናችሁ እኮ እናንተ ናችሁ። በየኮሜንቱ የምትዝረከረኩ ዝርክርኮች፣ በየሄዳችሁበት የምትጋደሙት ጋድሚያዎች፣ በየሄዳችሁበት ልጅ እዛ ወርውራችሁ ኢትዮጵያ ልጅ ወርውራችሁ እዚህ ደግሞ አሻሼ ገዳሚ የምትሉ እናንተ እንዴ ማላይ ነው ሄዳችሁ ፍጥ የምትሉት? ሩታ ምን ታደርጋችሁ? ምን ታደርጋችሁ? ዛሬ ላይ በሚፈጠረው ነገር እሷ አይዶን ኬር አባውት አይመለከተንም። ነገር ግን ለእናንተ የእናንተው ደግሞ ምን የሚሉት ማሽቃበጥ ነው። ሩታ እኮ የምሬ ነው የምላችሁ ሞታ ተገንዛ ትበልጣችኋለች። በጭራሽ በምንም ተአምር እንትን አትለውም። እና አብርሃም ራሱ አንተ ማትረባ አባትህ እንደዚህ ሲቀጠቀጥ መልስ አትሰጥም እንዴ? አንተ ምን ትሰራለህ? እየዞርክ እኮ ታዳምጣለህ ቪዲዮ። ምን ነው አባት ረክሶብሃል እንዴ? አባትህ በደንብ አድርጎ እንዳሳደገ እናውቃለን። ቆንጥሎ እንዳሳደገ እንደምትዋደዱ እናውቃለን። ምን ነው ሌላኛው ሰው አፍ ሲከፍትበት አፍህን ተለጉመዋል እንዴ? ወይስ እጅ የለህም?
ያንተው አላቀለም። አንተማ በውስጥ መስመር መዠለጥ ነው እንጂ አንተን የምሬን ነው የምላችሁ ጋይስ። እና አባቱ እየተዠለጠለት ነው። እሱ ግን መስሎም አይታየውም። ለማንኛውም ለአባት ክብር ስለሌላቸው ነው። በእርግጥ እሱም መመለስ አለበት ወይም ደግሞ መናገር አለበት መሳደብ አለበት ብዬ አላስብም፣ እሱ ራሱ ማለት ነው። ነገር ግን አንዳንድ ያናድዳችኋል እና ወይም መልስ የማይመልሰው ወይም ደግሞ ምንም የማይለው ይሄ ልጅ ራሱ ለምን እንደሆነ ታውቃላችሁ? ንቋችሁ ነው። በደንብ አድርጎ ነው የሚንቃችሁ። እናንተ አባትን የመሰለ ስትሳደቡ የእናንተን አባታችሁ እንደረከሰባችሁ ስለሚያውቅ እኮ ነው። እኔ አባቴ ስለምወደው አባቴ እኔ ጋር ውድ ስለሆነ የሌላኛው ሰው አባት አልነካም። ስለዚህ እናንተ አባት ረክሶባችኋል፣ እናት ረክሶባችኋል። ቤተሰብ አልባ ናችሁ፣ ቤተሰብ የላችሁም። የምሬን ነው የምላችሁ። ቤተሰብ አልባ ባትሆኑና ቤተሰብ ቢኖራችሁ ኖሮ ልጅ ኢትዮጵያ አስቀምጣችሁ እኮ እዚህ አታገቡም፣ አትገዳደሙም። በዚሁ ማለት ነው። ያለ ኒካ እኮ አብራችሁ አትኖሩም። ያለ ሃይማኖታችሁ እኮ አብራችሁ አትኖሩም እና አትኖሩም። ሚዲያ ላይ ወታችሁ አትሳደቡም ነበረ። የሰውን አባት አቁማችሁ ምላሳችሁ አስረዝማችሁ አትሳደቡም ነበረ። ነገር ግን እናንተ ቤተሰብ አልባ ስለሆናችሁ ይሄ ሁሉ ነገር እየተፈጠረ ያለው። በመቀጠል ደግሞ ሀይሚ ደግሞ ከማነው ያንን ሰውዬ ማነው? እናንተ አልከታተላቸውም። እኔ ዳኒ ነው መሰለ የሚባለው። እኔ ከብሩኬ ጋር ሲመጡ ነበር የምከታተላቸው እና ከሱ ጋር ሲመጣ አብርሃም ነው ያስለመዳት። መቼ ስህቱ አይደለችም ወይ የዘር ነው ምናምን እያሉት ይገኛሉ ማለት ነው። እናንተ ልጆች ተስተካከላላቸው ወይስ አትስተካከሉም እንዴ? ኧረ ይበቃችኋል። በቃ ጋሽ እያሰድባችሁ ነው። ተስተካከሉ እንደሆነ ተስተካከሉ። ብሩኬም በነገራችን ላይ እኮ እነሱም እየሰሩ ያሉት ስራ ነው። በአሁኑ ሰዓት ግን ትንሽ የሆነ አለ አይደለ? ሲጀመር 200K ይመስለኛል እያከበረላት ያለው 200K ተብለው ተጽፎበታል ኬኩ ላይ። ምነው እውር እኮ አይደለንም ይሄንን አክል እና ያንን ነው የተጻፈው። ይሄ ደግሞ የሚሰሩትን ይተዋወቃሉ እርስ በራሳቸው ስራ ነው እንጂ ከዛ ውጭ ምንም ሊሰራም አይችልም። ወይም ሀይሚ ብሩኬን ትታ ሌላ ቦታ ወይም ደግሞ ብሩኬል ትቶ ሌላ ቦታ ይሄዳል ማለት አይደለም። ይሄ የታወቀ ነው፣ እናውቃለን። ከዛ በፊትም እኮ ከዚህ የበለጠ ነገር ሰርተዋል አይደለ? ምነው አላየንም? አይተናል እኮ እና እሷን ራሱ እንደዛ እየተባለች ነው ያለችው። ለማንኛውም ሩታ አይደለችም የተሸጠችው፣ የተሸጣችሁት እናንተ ናችሁ። ሽንት ቤታችሁ አጥባችሁ በደንብ አድርጋችሁ ሽት አድርጋችሁ አጥባችሁ ለቤተሰቦቻችሁ የሆነ ቦታ አደርሱ፣ የሆነ ነገር አድርጉ። ለነገሩ ቤተሰቦቻችሁ የታሉ? ቤተሰብ ቢኖራችሁ እንደዚህ ትሰደቡ ነበረ እንደ ሚዲያ ላይ? ወይኔ በላቸው። አስበላችኝ እኮ ዘንድሮ እኔ እንፋጫታለን፣ እናልቃታለን። የምሬ ነው የምላችሁ። ሩታን ስትሳደቡ በእጥፍ አድርጌ መልስላችኋለሁ። አብርሃምን ደግሞ አንተ አቃጥለህ እየደፋህን አንተ ነህ። ለምን አባትህን እያሰደብክ ያለው ራስህ ስለሆንክ ማለት ነው። አንተ ለነገሩ ንቋችሁ ተንቃችኋል፣ ተደፍራችኋል። የምሬ ነው ብላችሁ ተንቃችኋል። ባይንቃችሁ ኖሮ ይመልስላችሁ ነበረ። ይኸው እድሜ ለእናንተ ተሳዳቢ ሆናችሁ ተሳዳቢ ታደርጉ። እኔ እንደናንተ እኮ አልሳደብም። በነገራችን ላይ እናንተ መሀየሞች ማለት ነው። እኔ እንደናንተ ቅድ አባትና እናት እኮ አልሳደብም። እናንተ አላችሁ አይደል? እኔ እናንተ ነው የምወቅጠው። እናንተ አመዳ ሙላ እና ለማንኛውም ውድ ቤተሰቦች ማታ እንጠብቃለን። አዎ ኮሜንት ስለምትሰድቡኝ ደግሞ እዛው ዠልጣችኋለሁ። ከነ ዘርማንዘራችሁ ሳይቀር እሽት አድርጌ እቦልካችኋለሁ። አከተማ አንገናኝም በምንም ተአምር። ቤቴ እንዲያስጥላችሁ ነው ማደርጋችሁ ጋይስ።